What's up, guys? We're in Miami, finally, with the one and only Xavier D'Angelo. Got to be an all the way. Got to be an all the way. So, where we are? Wynwood. Wynwood. What are we supposed to see around this area? This is where you're going to see a lot of art, a lot of paintings on the walls. Yeah. Good food in this area. የቬንቱራ ሞል ደርሰናል። በጣም ግቢው ከምታስቡት በላይ በጣም ትልቅ ነው። ፓርኪንግ እየፈለግን ነው። ኦኬ ፋይናሊ ከብዙ መሽከርከር በኋላ አሪፍ ፓርኪንግ ቦታ አግኝተናል። እንወጣና ደግሞ ውጭ ያለውን ቫይብ አሳያችኋለሁ። Are you all excited? Because I am excited. Okay guys, ስለ ፍሎሪዳ አንድ ነገር ማወቅ ያለባችሁ ወሳኝ ነገር ፀሐይ ሳትወድቅ አትቀርም እዚህ ሀገር። በጣም ነው የሚሞቀው። ዛሬ 32 ዲግሪ ነው ለምሳሌ። በጣም ነው የሚሞቀው። ፀሐዩ ያቃጥላል። አየሩ በቃ ወበቅ ነው አየሩ። አፋር እንደመኖር በሉት። አፋር ነበርኩኝ አልነበርኩም ግን I have the idea። በጣም ነው የሚሞቀው በጣም እና ለዛ ነው ቶፕ ነገር ከዛ ቁምጣ መልበስ ያለባችሁ እንጂ በጃኬት በምናምን ወጣለው እንዳታስቡት። This is Florida. There is two types of weathers, hot and super hot. Okay, them little shits, baby. Can you show them that? በነገራችሁ ላይ ፍሎሪዳ ውስጥ እንደዚህ አይነት ነገር በጣም ኖርማል ነው። ዋው ወደ ውስጥ እየገባን ነው። ብዙ ሱቆች፣ ብዙ ሬስቶራንቶች አሉ። I don't even know at this point ከየት ራሱ እንደምጀምር። Okay guys, first floor ነው ያለነው። እስኪ Apple Store real quick ቼክ አድርገን ነው እስኪ ምንድነው ያለው ሰው ምን እየገዛ ነው የሚለው ነገር ለማየት። By the way, iPhone 18 September ላይ ይወጣልና everybody's excited. You got to
ጋይስ አሁን የምንገኘው የቴስላ ካር መሸጫ ነው። ሄሎ we're going to look around ዞር ዞር ብለን እስኪ ምን አይነት መኪናዎች እንዳሏቸው እኔ ስሙኝ አሁን ላይ ምናልባት ይሄን መግዛት አቅም ላይ ኖርኝ ይችላል ግን definitely መኪና መግዛት ሳስብ I'm buying a Tesla. Show them inside. አሁን ደግሞ የናይክ ስቶር ገብተናል። በቃ እኔ የጫማ ፍቅሬ እንዴት እንደሚወጣልኝ ራሱ አላውቅም። ጫማ በጣም እወዳለሁ። ግራፊክ ቲሸርቶች እኔ እስኪ አሁን ይሄ ስንት ሊሆን ይችላል? $45 ማለት በኢትዮጵያ ብር ስንት ማለት ነው? ጋይስ እኔ በቃ በፒንክ ተለክፍ ያለው መሰለኝ። በፒንክ ተለክፍ ያለው እዩት። ይሄንን በቃ እኔ እንደዚህ አይነት ከለር በጣም ነው የምወደው። አላውቅም እኔ ብቻ እንዳልሆንኩ ተስፋ አደርጋለሁ። አሁን ይሄ ለምሳሌ $90 ነው። ናይክ እንደነገርኳችሁ በጣም ትልቅ ስቶር ነው። ታችም አላቸው። ታች ደግሞ እስኪ ምን እንዳለ ምናልባት አዲስ ነገር እናገኝ ይሆናል። ወርደን ደግሞ ያለውን ነገር እኔ መስል ነበር ናይክ የነበረን ቆይታ። ሌላ ደግሞ የሚታይ ነገር ካለ ወደ ቀጣይ በጣም ደስ የሚለኝ ነገር ማለት ነው መንገድ ላይ ቴስት የሚደረግ ነገር ካለ እዛ ታገኙኛላችሁ ስለመሞክረው። Hello, how you doing? What is this again? Dragon fruit lemon. Okay. ይሄ ድራገን ፍሩት ነው ብሎኛል። ይሄኛው ደግሞ ማንጎ ነው ብሎኛል። እስኪ የትኛው አሪፍ እንደሆነ እናያለን። መጥፎ አይደለም። ማንጎ አሳፍሮኝ አያውቅም።
ማንጎ በጣም ነው የምወደው። መብላትም እወዳለሁ፣ መጠጣትም እወዳለሁ። ይሄ በጣም ቆንጆ ነው። ዞር ዞር እያልን ነው። ውይ ማንም ባይጥሩ ነው እናንተ። ኢትስ ማይክል ቢ ጆርዳን በአካል ያለን የሚመስለው የፎቶ ጥራት። ኤኒዌይስ ሶ ይሄ ሞል በጣም አሪፍ ሞል ነው። እኔ አሁን ዱባይም ነበርኩኝ። ዱባይ ሞልን አይቻለሁ። the biggest mall, one of the biggest malls in the world። በዓለማችን እንግዲህ ያለ ከሚባል ትልቁ ሞል አንዱ ዱባይ ሞል ነው። እሱን አይቻለሁ። ኢምሬት ሞልን አይቻለሁ ዱባይ የተወሰነ አመት ስለኖርኩኝ። ግን ይሄ ሞል በቃ እንደ ዱባይ ሞል በጣም የተጋነነ ላግዠሪ ብራንድ ባይዝም አለ። ላግዠሪ ብራንዱም አለ፣ ደግሞ ሎካል ስቶሮችም አሉት። በጣም ነው ደስ የሚለው። እኔ በጣም በቃ እዚህ ሀገር እየገረመኝ ያለው የውሾቹ መዘነጥና ማማር። ሴቶች ከች በሉ እስኪ ሰብሰብ በሉ። እዚህ ጋር ኤምሲ ቲያትር ይባላል። እዚህ አቬንቱራ ሞል 3ኛ ፎቅ ላይ የምታገኙት ነው። ይሄ ደግሞ እስኪ የሚታይ ጥሩ ፊልም ካለ ቼክ አድርገን እናያለን። በነገራችሁ ላይ ጩኸት ምናምን የሚሰማችሁ ከሆነ ይሄ የፈረደበት ወርልድ ካፕ ነው። እዚህ ተሰብስበው እያዩ ነው ሰዎች። እዩት ብቻ ይሄንን ህዝብ። በቃ የትም ሀገር ነው አይደለ የኳስ ፍቅር። እዚህ ወርልድ ካፑን አስመልክቶ መርች ቦታ አለ። ይሄ እቃዎች የሚሸጡበት፣ ፕሮዳክቶች የሚሸጡበት ለአድናቂዎቻቸው። ከዛ ደግሞ ትልቅ እንትን አለ፣ ትልቅ ቲቪ አለ። በሱ እያዩ ነው ኳስ። የ10 ሰዓቱን ፊልም ቆርጠናል። ቶይ ስቶሪ 5 እሱን ነው የምናየው። ቶይ ስቶሪ 5 ይኸው ይህን መዘብዘፊያ ሙሉ ፈንዲሻ አጸደዋለሁ። ማጸዳው ይሆናል። Something's happening! No way. ጋይስ እንግዲህ አሁን ሲኒማ ገብቻለሁኝ ቶይ ስቶሪ 5ን ለማየት። ተወጣ ደግሞ አሳያችኋለሁ የቀረውን ነገር። ባይ። ኦኬ ጋይስ በስተመጨረሻ ዞሬ እንግዲህ በቅቶኝ ወደ ቤት እየሄድኩኝ ነው። it was a nice day አልዋሻችሁም። በጣም ቺል ዴይ ነበረ። ብዙ የሚታይ ነገር አለው። ኔክስት ታይም ዴፊኔትሊ ሾፕ ለማድረግ እመጣለሁኝ። በጣም ብዙ ያየኋቸው ነገሮች አሉ። በጣም ሄቪ ሾፒንግ አይደለም ብቻ። ኦል ኢን ኦል አቬንቱራ ሞል በጣም ተመችቶኛል፣ ወድጄዋለሁ። አይ ላይክ ኢት። ፍሎሪዳ ከመጣችሁ you should visit አቬንቱራ ሞል። አብራችሁኝ ስለዋላችሁ እወዳችኋለሁ፣ አመሰግናችኋለሁ። ባባይ። በቀጣይ ቪዲዮ እስክንገናኝ